የመብትን ጥያቄ በግፍ ለመስበር ዛሬ በነጻነት ቆመው የተናገሩት ልጆች ሁሉ እስር ቤት ሲገቡ አልቀመጥም ብዬ ነው የመጣው። ስለዚህ የእነዚህ ወንድሞቻችን እህቶቻችን ጥያቄ በአደባባይ የተገለጸ የመረጥናቸው ብቻ ያስተዳድሩን የሚል ጥያቄ ነው ያቀረቡት። ግን ጥቂቶች እያሉ አክራሪ እያሉ ቅጽል ስም ሰጧቸው። 200 ሺህ በላይ በአንዋር መስጊድ በሐዋልያ በሌላም ቦታ የተሰለፈውን ጥቂት አይደለም። ሁሉም ሙስሊም ተነስቶ ያለው በመረጥነው እንመራ ነው። ይህ ሰላማዊ ጥያቄ አክራሪ የሚያሰኝ ከሆነ እኛ ሁሉ ተቀላቅለን አክራሪ እንሆናለን። በኢትዮጵያ ውስጥ መንግስት ህገ ወጥ ናችሁ ሲላቸው የራሱን ህገ መንግስት በመጥቀስ ህጉ ይፈቅድልናል፣ ከመስጊዳችን አልወጣንም፣ ጥያቄያችን ሰላማዊ ነው ብለው ተንበርክከው በመስጊዳቸው ላይ ጸሎት ሲያደርሱ ሲለምኑ በሚያሳዝን መልኩ በክቡር የጾማቸው ጊዜ ነው አስሮ ወስዶ እየገረፋቸው ያለ። ይህንን የማንቃወም ከሆነ እግዚአብሔር አላህ እኛን ይጠላናል። ስለዚህ የመብት ጥያቄ ነው። ሙስሊሞች፣ ክርስቲያኖች በኢትዮጵያ ውስጥ የኖርነው ለረጅም ዘመን ነው። እኛ ኢየሱስ አዳኝ ነው ስንል ሙስሊሞች ከጎናችን በደጉና በሮሮ በአላህ ስም ይላሉ። ይሄን ሲሉ ዘመናት አብረን ኖረናል። ትናንትና መለስ መጥተው ሙስሊምና ክርስቲያን ሊጫረሱ ነው ሲሉ በፍጹም አንድ ላይ ቆመን አይሆንም ልንላቸው ይገባል። ስለዚህ ከሙስሊሙ ጥያቄ ጋር ሁሉም ኢትዮጵያዊ አብሮ እንዲቆም ዛሬ እኛ እዚህ ቆመን እነዛ የሙስሊም የመፍትሄ አፈላላጊ ኮሚቴ አባሎች በየእስር ቤቱ የሚደርስባቸውን በደል አንዴ ቃስቡት። አብረናቸው በመቆም ነጻነታቸው እስኪታወጅ ድረስ በፍጹም ጥያቄያችን የማይቆም መሆኑን ዛሬ እናረጋግጣለን። ስለዚህ የሙስሊሙ ጥያቄ ፍጹም ግልጽ የሆነ የመብት የነጻነት የዜግነት ጥያቄ ስለሆነ ሁላችንም እንደግፋለን፣ አብረን እንቆማለን። ክርስቲያንና ሙስሊም ይሄ ጥያቄ መልስ እስከሚያገኝ በጋራ እንቆማለን።